ኢየሱስን በምሳሌ እንዲህ ብሎ መለሰላቸው። ይህም ምሳሌ ነገራቸው እንዲህም ሲላል 100 በግ ያለው ከእርሱም አንዱ ቢጠፋ 99 በበረሃ ትቶ የጠፋው እስኪያገኝ ሃሌሉያ ድረስ ይፈልገው የማይሄድ ከእናንተ ማን አለ አላቸው። ሃሌሉያ ምን እያለ መሰላቸው? ኢየሱስ ከድሆች ጋር ካላስፈላጊ ሰዎች ጋር ተሰብስቦ ሲበላ ነው አሜን። ከዛ የመጣበት ዘላለማዊ አጀንዳ ታውቃላችሁ አይደል? የክርስቶስ ኢየሱስ መምጣት ዓለም ሳይፈጠር የታቀደ ባጭሩ ሲያብራራቸው ማለት የመጣበትን ምክንያት ሲናገር በሰውኛ በእነሱ ባህል በሚገባቸው ወግ ሲያስረዳቸው 100 በጎች የነበረው አለ። ከዛም በኋላ ከ100 በግ አንዱ ቢጠፋበት እስከሚያገኘው ድረስ ነው ማያሳድድ ማለት ነው። ከዛ ካገኘው በኋላ ለስማይ ማለት ምን እያላቸው መሰላችሁ? የመጣበትን ምክንያት ሲያወራ የመጣው ለጠፉ ሰዎች 99 አይልም እንጠፋብኝ አንዴ ሁላችሁ እግዚአብሔር ማለት የፍጥረት ሁሉ ባለቤት ከቆምንበት ምድር በታች የማናውቀው ብዙ ፍጥረታት አሉ። ከምናየው ሰማይ በላይ ብዙ ፍጥረታት አሉ። ሳይንቲስቶች ብዙ ሲናገሩ ምንድን ነው የሚሉት? ምድር የሚያክል አሁን ምድር ላይ ላለ 7 ቢሊዮን አካባቢ አለን የሚባለው ከዛ ጋር አንዳንድ እርዝ መስጠት ይችላል የሚሉት የፍጥረቱ ብዛት ማለት ነው። የከዋክብትን ምናምን ሲነግሯችሁ ሳይንቲስቶች በጣም ብዙ ፍጥረት ነው ያለው እግዚአብሔር እና እያለ ያለው እኔ ብዙ ፍጥረታት አሉ የጠፋብኝ አንዱን ፍለጋ ነው የመጣው። እነሱ በበረሃ ትቼ ነው ምን ማለት 99 ስርዓት አለች። ሰማይ ስርዓቱን ጠብቆ ይታዘዛል። ፀሐይ ስርዓቱን ጠብቃለች። የምድር አትክልቶች ራሱ ስርዓት አለች። ስርዓት የሌለው ሰው አሜን። ስርዓት የሌለው ሰው ፍለጋ ትቼ ሌሎች ስርዓት በብርሃን ውስጣቸው የመጣው ምንም ባያደርጉ ካስቀመጣቸው በተቀመጡበት ነው የሚገኙ። ሰው ግን በተቀመጠበት አይገኝም። አሜን። መንፈስ ቅዱስ የሚባለው እውነት ይዞ መጥቶ ተቀምጦ ሊያስቀምጥ ነው ማለት ነው። አሜን። ምክንያቱም ሰው የሚታመን ስላይደለ ራሱ በውስጣችን አስቀምጦ ሲቪ ሊሆን ብሎ ማለት ነው። ዘፍጥረት መጽሐፍ ላይ ስለ ፍጥረት ሲናገር ሁሉም ነገር በስድስት ቀን ሰራን። በስድስተኛ ቀን ነው የሰራው። ምን እያለ ይመስላችሁ? 99 እንደፈጠርኩት 6 ቀን ሙሉ የሰራሁት ነገር ጠቅላላ ያለ ሰው ትርጉም የለውም እያለ አሜን። 99 በረሃ ትቶ አንድ ፍለጋ የመጣው ያለ አንዱ 99 ትርጉም የለውም እያለ ነው። አሜን። ሁሉን የሰራሁት ሰው ለሚባል ፍጥረት ለራሴ በአምሳሌ ሰራው። ስለዚህ ሰውየው ከሌለ ይሄ ሁሉ ነገር መኖሩ ትርጉም ስለሌለው ብሎ 99 በበረሃ ትቶ ሰው ፍለጋ የመጣው አሜን። ይሄ ደግሞ የፍቅርም ጥልቀት ነው የሚያሳየው። ኢየሱስ ጌታ ነው። አንድ ድሮ ማውቀው ምሳሌ ነበርና ሰውየው ጋዝ እየሰፈረ የሚሸጥ ሰው ደሃ ከዛ ጠንቋይ ቤት ሀብታም ያደርጋል ለማለም ተመከረ። ሀብታም የሚያደርግ ሆኖ ሄዳለሁ ብሎ ሄደ። ከዛ ጠንቋዩ ብሎ አዘዘው የመጀመሪያ ልጅ ሰዋል ያለው ሰውየው ደግሞ ያ ልጅ ብቻ ከዛ ከድነት ትወጣና ብሩም ራሱ የሚፈልገው እኮ ለሱ ነው። አሜን አሜን። እግዚአብሔር ይሄን ነገር የፈጠረው ለሰው ነው። አሜን። ሌላ ምንም ወጀን የለም። ስለዚህ ለዛ 99 ትቶ አንዱን ፍለጋ ዝም ብላችሁ አስቡ። ለምሳሌ ከቻ አሁን ዝርዝር 100 ብር ያለው ሰው ባላሰብ 10 ብር ሲጠፋበት 90 ብር ትቶ እንዴት ይሄዳል? ሌላ ሊማኩ ይስጥበታል። ያለዛች ግን ያ ሙሉ ስለማይሆን ከ99 ይልቅ አንዱን ስለሆነ የሚያፈቅረው ጥሎ መጣ ነው።